ማን ነው እሱ? ምንድነው አደይ? ከማን ጋር ነበርሽ? ብዙም ፊቱን አላየሁትም። ምን ነው አደይ ችግር አለ እንዴ? አይ ምንም የለም እትዬ። ቆይ ማን ነው? እሱማ እኮ የሌሊ ዶክተር ነው። ደውሎልኝ ስለ ሌሊ ናውራ ሲለኝ ሄድኩ። አደይ ታዲያ መኪና ውስጥ ነው ንግግራችሁ? አዎ ያው በግል ነው ያወራሁት። ሆስፒታል ያለውን ነገር ጨርሰናል። በግል ሊያወራኝ ፈልጎ ነው። ሌሊ እንዴት ሆነች? ደህና ናት ግን አደይ? ደህና ናት እትዬ። አሁን ደህና ትመስላለች። በቃ መጥቻ ያታለሁ። በኋላ እመጣለሁ። እሺ እሺ እትዬ። ዴቭ ምን ነው ችግር አለ እንዴ? ሌሊ ጋር ነበርኩ ብለሽኝ ነበር አይደል? አዎ ብያለሁ፣ ግን ለሌሊ አልነገርኳትም። በሚስጥር ነው ዶክተሩ ላገኘው ሄድኩት። እሷም አንተ ጋር እንደመጣው ነው የምታውቀው። ቆይ ግን በግል የምታወሩት ነገር ምንድነው? ነግሬሃለሁ እኮ ዴቭ። ሌሊ የሚያማትን ነገር እየተናገረች አይደለም። እሷን ለማገዝ አስቤ ነው። ታዲያ እሷን የምታግዣት ከሱ ጋር እየተገናኘሽ ነው? ደግሞ ዶክተሩ ከሆነ ሆስፒታል እንጂ ለምንድን ነው መኪና ውስጥ የምትገናኙት? እየተናደድኩ እኮ ነው። እንዴት አልናደድም አደይ? አሁን እኮ ሌሊ ጋር ነበርኩ ብለሽኝ ነበር። በደቂቃ ልዩነት ደግሞ ዶክተሩ ጋር ነበርኩ ስትይኝ እንዴት ነው ማልናደድ? ይቅርታ ዴቭ፣ እኔ አንተ ባሰብክበት መንገድ አላሰብኩትም ነበር። እሺ አደይ፣ ግን ይሄ ዶክተር የምትሉት ሰው ምኑንም አልወደድኩትም። ሌሊ ነች ደግሞ የታመመችው። ልታገኙት የምትችሉት ሆስፒታል እንጂ መኪና ውስጥ አይደለም። እሺ ግን ትንሽ እንኳን ልትረዳ ይሞክር። በሌሊ ጉዳይ እንዴት እንደተጨነቅን ታውቃለህ አይደል? ስለዚህ በቃ አትናደድብኝ። እሺ እኔ ፍቅር፣ እኔ እኮ የተሰማኝን ነገር ነው የምነግርሽ። እሺ ምን ላድርግ? እና ዴቭ እኔንም ልትረዳ ይሞክራ። በጣም ተጨንቄያለሁ እኮ። እንደውም አንተም ሲመች ሄደህ ማናገር አለብህ እንጂ እኔ ለምን አወራሽ ብለህ እንደዚህ መቆጣት የለብህም። እሺ አደይ፣ በጣም ይቅርታ አድርጊልኝ። እኔ ከማንም በላይ ልረዳሽ እፈልጋለሁ። እሱን ደግሞ በደንብ ታውቂያለሽ። በያውን ደግሞ እኔ ላይ መናደድ አይቻልም። እሺ እሺ በቃ እኔ ልሂድ። ወዴት አደይ? ሌሊ ጋር። ቆይ አልናፍቅሽም እንዴ? መቼ መጣሽና ነው መቼ የምትሄጂው? በጣም ይቅርታ ዴቭ። ይገባኛል እኮ ለራሳችን ጊዜ እየሰጠው አይደለም፣ ግን ደግሞ የሌሊን ሁኔታ እያየሁ ነው። እንደዚሁና ሌላ ነገር ማሰብ አልቻልኩም። እኔንም ተረዳይ። በጣም ተጨንቄያለሁ። እሺ አደይ፣ ግን አሁኑኑ ሽማግሌ መላክ ይኖርብኛል። አባትሽ ደስተኛ ናቸው? ቆይ ግን እንዴት አባዬ ፈቃደኛ ሊሆን ቻለ? እሱን አላቅም አደይ፣ ግን ዳይመንድ አባትሽን እንዳናገራቸውና እነሱም እንደወደዱ ይነግሩኛል። አይ ዴቭ፣ እኔ አባዬ ከልቦ አይመስለኝም። ማለት አውቀው ሊሆን ይችላል አደይ። አዎ ዴቭ፣ እኔ ሊድረኝ የነበረው በሀገራችን የተከበረ ሰው ነው። የደጋ ሰዎች ደግሞ ንጉሳችን የሚሉት ሰው ልጅ ነበር። ታዲያ አንተ ለእኔ አትመጠንም ከሱ አንጻር እያልሽኝ? አይ ዴቭ፣ እንደዛ ማለት አይደለም። አትሳሳት። ነገሮች እንደዚህ ቀላል ሊሆኑ አይችሉም። አባዬ ያለ ምንም ምክንያት እኔ እናንተ አንድ ላይ እንድንሆን አይፈቅድልንም። ከዚህ በፊት እሺ ብሎ የፈቀደላቸው ሰዎች እኮ እኔ እናንተ ስንጋባ በቀላሉ ሊተውት አይችሉም። ብዙ መዘዝ ይዞበት ይመጣል። ስለዚህ አባዬ እንደዚህ ፈቃደኛ ሆኖ በቀላሉ እኔ እናንተን ያጋባን። እሳቸው ግን ስሜታቸው፣ ሁሉ ነገራቸው ግን እንደዛ አይደለም። እንደዛ ከሆነ አባዬ የሆነ ነገር አስቧል ማለት ነው እንጂ አይኑ እያየ እኔ ለሌላ ሰው አይደረኝም። እሺ አደይ፣ ስለዚህ ምን ማድረግ አለብኝ? እማዬን እኔ ያወራታለሁ። ወደ ገጠር እሄዳለሁ። የምርሽን ነው አደይ? አዎ፣ የሌሊን ነገር ላረጋግጥና በቅርቡ እሄዳለሁ። የኔ ፍቅር፣ አብረን የምንሆንበትን ጊዜና አንቺ የኔ ሚስት የምትሆኝበትን ጊዜ ቢዘገይም በጉጉት ጠብቀዋለሁ። እሺ ዴቭ፣ በጣም አመሰግናለሁ። እሺ አይ ዳይመንድ፣ በቃ አንተን ማያውቅ ሰው የለም አይደል? እቺ የቆመ ባቤ መሰለሽ ምን ታደርግልኛለች? አወቀችኝ አላወቀችኝ። ይልቅ እንዴት ነው ከተማውን ለመዳችሁት? አዎ ቀስ እያለን በደንብ እንለምዳለን። አብሽር፣ በደንብ ይለመዳል። በቃ እኔ ወጥቼ ፎክ ተፍል በለ፣ እናንተ ፈታ በሉ። አረ ቆይ ቡና ጠጥተህ ትሄዳለህ? አሁንማ ቤታችሁን አወቅኩት እኮ። ከዚህ በኋላ ከዚህ ቤት ማን እንደሚያስወጣኝ አለው። ስመጣ ቆንጆ ቡና ታፈልኛለሽ። እንደዛ ይሻላል? አዎ ሄልዬ ይሻላል። ታዩ ሄሎ፣ አታስጨንቂ። በቃ ይመቻችሁ። ፈታ በሉ። እሺ ቻው። ቆይ ግን ምን ነክቶ ነው አቤ? ምን ነው? ቆይ ለምንድን ነው ቤዛን ምን ልትሰሪ ነው የመጣሽው ብላ የጠየቃት? እና እኔ ማጠፋው ሰው ቤት መጥቶ መቀመጥ አለ እንዴ? ነገር ያለው እኮ ቤዛ ትንሽ ስለተቸገረች እዚህ ቤት ነው የምትቆየው ብዬ ብለሽኝ ይሆናል። እኔ ግን አልተስማማሁበት። ምን አለበት እሷን ብንደግፋት? ተመስገን እኮ ነው። እኛ ከሷ የተሻለን ሆነን አይደል እንዴ ወደኛ የመጣችው? ቆይ ቤታችን የመጣን ሰው ለጸድቀን ገፍቶ ማስወጣት ምን ይሉታል? ይኸውልሽ ይሄንን ቤት እኮ ከሷ ነው የተከራየነው አይደል እንዴ? እሱን መርሳት የለብሽም። አዎ ከወንድሟ ጋር የምትኖርበትን ቤት ስለተቸገሩ አከራይተውት እነሱ ግን ጎዳና ወጥተዋል። የምርሽን ነው? አዎ አቤ፣ እሷም ወንድሟም ሌላ ቤት ምንም የላቸው። ታዲያ እኮ ይሄ የእነሱ ምርጫ ነው። ይሄሉ በከፈልነው ገንዘብ እኮ መጠቀም ፈልገዋል። ስለዚህ አነስ ያለ ቤት ፈልገው መከራየት ይችላሉ። እንዴ አከራይተውንም እኛ ቤት ኖሮም እንዴት ይሆናል? እሱም ይገባኛል እኮ አንተ ክፉን አይደለም። እኔን ግን አንጀቴን በልታኛለች አቤ። በምንችለው ሁሉ ብንረዳ ደስ ይለኛል። እሺ በቃ አትጨነቂ፣ እኔ አናግራታለሁ። እኔው አመሰግናለሁ። ወተን ነው እንግዲህ ምን ሰራው?
ጫፍ ላይ ወጥተን ነው የምንሰራው። አሹ ልጋብዝሽ። ምን? እሱን ስደርሽ ታይዋለሽ። የሆነ ጊዜ ቀን ስራ ስሰራ ያቀመሱኝ የሆነች ምጣፍ ትኩስ ነገር አለች። እሷን እየጋበዝኩሽ በዛውን ደግሞ ማውጋሽ ነገር አለኝ። አሹ ግን ቤት ሳንናገር በቃ ጉዳችን ነው። የሆኑ ሰዎች ወዴት ነው? አሹ ሊጋብዘኝ ነው። የምርሽ ነው ሮሚ? አዎ። አረ እኛ እንጋበዝም አሹ። ቆይ ምን ሆነሃል? አንቺማ ኋላ የምትከተዩ የሚያዞርሽ ዳይመንድ ይጋብዝሽ እንጂ ማን የምቤት ነኝ እናቴ። አሹ ደግሞ እኔ ምን አደረግኩ? አረ ከዚህ በላይ ምን ታደርጊ? ተዛ ተዳይመንድ ጋር መዋል ከጀመርሽ በኋላ አሹ እንዴት ሆነ ብሎ መጠየቅ የለ፣ ውዝዋዜ የለ፣ ዳንስ የለ፣ ጭፈራ የለ፣ ሙዚቃው የለ፣ ቲክቶኩ የለ። እዛ ገጠር ድረሰሽ ከመጣሽ በኋላ አመልሽ ሁሉ ተቀያይሯል። ወይ አሹ ደግሞ አንዳንድ ጊዜ ልትረዳኝ ሞክር እንጂ ኪንጎና ቅምጥል እናስታርቃቸው እየሞከርን ስለነበር ነው እንጂ እኮ ሆን ብዬ አይደለም የጠፋሁት። መቼስ እኔ ቢያንቺ የሚጨክን አንጀት የለኝም። በይናው ወዴት? አንቺንም ተሮማኔ ጋር ጨምሬ ልጋብዝሽ። ሩታይ ነይ። ደስ ይለኛል። ምንድነው የምንጋበዘው? እሱን ስደርሽ ታይዋለሽ። እንዴ ምንድነው እንደዚህ መጓጓት? ቆምጠል ማለት እንደውሻ ነይ። ምንድን ነው የተፈጠረው? ምን ተፈጠረ? እኔን ትጠይቀኛለህ እንዴ? መልሰህ ምንድን ነው ያደረከው? እኔ ምንም ማስታወሰው ነገር የለም። እሺ ባርቺ ምንድን ነው የተናገርነው? ወይኔ ጉዴ! ራሳችሁን አይታችሁታል ግን ምን እንደምመስሉ? ምን ባቡሬ? እስቲ ራሳችሁን ተመልከቱ። እስካሁን ምን ትሰራላችሁ? ምን እያደረጋችሁ? እኮ ሰርፕራይዝ። በምንድን ነው እባክህ ሰርፕራይዝ የምታደርጋ? በዚህ ነው? ወዘት ካለ ለነገሩ የኔ ሀሳብ አይደለም፣ የዳይመንድና የህብት ሀሳብ ነው። ኧረ እንደዛ ነው? እንደዛ ነው። እሺ አሁን እናውጣ። ይወጣላለሽ። አንተ ደግሞ ነቃ በለኝ። እሱን ነካ ማለት ነው። እኔም ነካ ማለት ቅምጥል፣ በጣም ይቅርታ። ለምንድን ነው እዚህ ድረስ የመጣነው? ቆይ ምን አስበህ ነበረ? ባርቺንስ ምንድን ነው የተናገርነው? ሰክሬ ነበር። ምንም ራሴን አላውቅም። ሰማኛለህ? አትዋሽኝ እሺ። ሲጀመር ሆን ብለህ አስበህበት ያደረከው ነገር ነው። ቆይ ሰክሬ እንዴት እዚህ ይዘኸኝ ትመጣለህ? ቆይ ቅምጥል አስረዳሽ። ካንተ ይሄን አልጠብቅም። እሺ ምንም አታውቅም ብለህ እንዴት እዚህ ይዘኸኝ ትመጣለህ? ለምን አታምኚኝ? እኔ ምን አደረኩ? ባቡሬም የሚያልኩት ነገር የለም። ቆይ አንቺ ህፃን አይደለሽ? ቢሆንስ ይኸውልህ፣ አሁን አይነን ማየት አልፈልግም። እሺ በጣም ተሳፍራለህ። ልታገባ ነው እንዴ? ምን ነው አይቻልም እንዴ? አይ እኔ አይቻልም አላልኩም። ጥያቄ ነው የጠየቅኩ። ማንን ነው የምታገባው? አንቺ ደግሞ 40 ጊዜ ነው እንዴ የምነግርሽ? ያችን ነው ኩራተኛዋ ልጅ። ተገናኛችሁ እንዴ? ታዲያስ? ታዲያ ማለት አልገባኝም። ቆይ ምን አልካት? አይ ምንም አላልኳትም። እናማ አይኗስ ፍቅር ይታየኛል። አይን ላይ ለመታየትም ደርሳችሁልኛል። አዎ ምን ነው ቀናሽ? ምን አስቀና? ማን ነው? ለዲ ፊትሽ ደህና ነኝ ቤኪ። ምን ነው ፊትሽ እኮ ልክ አይደለም። ደህና ነሽ? አይ ደህና ነኝ እኔ። አንተ አትጨነቅ። ግን እኮ ጠፋክ። በሰላም ነው? አዎ በሰላም ነው። ከሆነ እሺ ጥሩ። ይቅርታ የኔ ቆንጆ። መጥፋት ግን አሳስቦኛል። ቆይ ግን ምን ነው ቤኪ ችግር አለ እንዴ? አይ እንዲሁ ዝም ብዬ ነው ለዲ። ማዘሯ ደግሞ ሰላም ብላሻለች። ማዘሯ ቆይ ለምንድን ነው ያልመጣችሁ? ደህና አይደለችም እንዴ? እህቷን ፍለጋ ክፍለ ሀገር ሄዳለች። ለዛ ነው እንጂ ለሊ ታውቂያለሽ፣ እሷ ባንቺ የሚጨክል ልብ የላትም። እሱም ዋው፣ አንተም እንደ በፊቱ አይደለም።
ቆይ ቤኪ ችግር አለ? አይ ምንም የለም ለሊ። ትንሽ አንቺ ነገር ነው የሚያሳስበኝ። ስለኔ አታስብ ቤኪ፣ እኔ አሁን በጣም ደህና ነኝ። እኔም የምፈልገው እሱ ነው ለሊ፣ የአንቺን ጤና ነው የምፈልገው። ሰሞኑን ደግሞ ትንሽ አጠር ያለች ስራ አለች። የምን ስራ? እሱ ሌላ ቀን እነግርሻለሁ። ግን ከመሄዴ በፊት አንዴ እንኳን ልሽ ብዬ ነው የመጣሁት። ወዴት ልትሄድ ነው? ቆይ ጥላይ ልትሄድ ነው እንዴ? ምን ተፈጥሮ ነው? አትጨነቂ ለሊ፣ የሆነ የሚስተካከል ቤት አለና ከጀለሶች ጋር እሱን ለማስተካከል እየሄድን ነው። ከጠፋሁብሽ ደግሞ አትናዘዝብኝ። ቆይ እንዴት አልናደድም? እሺ ለስንት ቀን ነው የምትቆየው? ለትንሽ ጊዜ ነው ለሊ፣ እመለሳለሁ። ግን ምንም ቢፈጠር ራስሽን ጠብቂ እሺ? እኔ በቶሎ እመለሳለሁ። እሺ ችግር የለውም ቤኪ፣ ለኔ ማሰብ አይጠበቅብህም። የምትፈልገው ቦታ ሄደ የምትፈልገውን ነገር ማድረግ ትችላለህ። ደግሞ ታውቂያለሽ፣ በጣም ተናፍቅኛለሽ። እንዴት ነው ሮማኒ? ወደድሽው? ቦታው አየሩ እንዴት ነው? አዋሹ በጣም ነው የሚያምረው። በጣም ነው ማመሰግነው። ለምንድን ነው ምስጋናው? እንደዚህ አይነት ቦታ ይዘኝ ስለመጣ ነው። ሮሚ ግን የተጨናነቅሽ ትመስያለሽ። ሩታ እኔ በጣም ጨንቆኛል። ቆይ ለምን? ቤቱን ብቻውን ትተን እዚህ መምጣት አልነበረብንም። ይሄ ልክ አይደለም ሩታ። እትዬ ሳይመለሱ ቶሎ መሄድ አለብን። ይሄ ነው እንዳስጨነቀሽ? በቃ እኔ ለማሚ ደውዬ እነግራታለሁ። አይ ከወጣም በኋላ እንኳን መደወሉ አግባብ አይደለም። መደወልም ከነበረብን መጀመሪያ ነበረ። አሁን እሳቸው ሳይሄዱ ቶሎ እንሂድ። አይ ሮማኒ፣ ለፍቅር ነግረናት የለ እንዴ? አይታ አርጊልን ብለናታል። ምን ችግር አለው? እናቴ ፊቷ ጥቁር ብሏል። በቃ እንዲጭንቅ ከሚልሽ ከሆነማ ብንወጣ ይሻላል። እንዴ ቆያሹ ለምንድን ነው እንደዚህ የምታጨበጭበው? ያው ሂሳብ አወራርደን ከፍለም እንድንወጣ ነው የተጠቀምነው። አይ እኔ ከፍላለሁ። ተው። አይ የለም እኔ ነኝ እጋብዛችኋለሁ ብዬ አመጣችሁ። ስለዚህ እኔ ነኝ መክፈል ያለብኝ። እሺ በቃ ክፈል። ያሁኑን እኔ ሌላ ጊዜ በደንብ በሰፊው ጋብዛችኋለሁ። ባይሆን እሱን ማን ይጣላል አይደል ሮባኒ? አዎ ዋሹ፣ ሌላ ጊዜ እንመጣለን። አሁን እንጣቁ።